هلا درس سلام 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 with YouTube channel አንቺ ሳይሳቅ ያልመጣም ብለው ራስ ቢታ ሰላም እንዴት ናችሁ? ውድ የዛየን YouTube channel ተከታዮቼ ደህና ናችሁ ወይ? እኔ ያለው ደህና ነኝ። ዛሬ በተለየ ቪዲዮ መጥቻለሁ። ምንድነው መሰላችሁ? ጓደኞችን ኤደን ቤት ልንለቅ ነውና ቤት ልናፋልጋት ነው። አብራችሁን ሁኑ እዩት። ያ ወይዘሪት ምን ተሰማሽ ይሄን ቤት በመልቀቅሽ? ወይኔ ያለቀስኩ ነው። ቤት ሀዘን ላይ ናት። ችግር ነው በጣም የራስ ቤት እስኪኖራችሁ ድረስ መንከራተት ነው ትርፉ እያለቻችሁ ነው። እና ጋይስ ይሄንን የመሰለ ቤት ለቀን መገናኛ ነበር ያለን። አሁን የት ነው የምንሄደው? ባልዳራሳ እዛ ሄደን እስቲ ቤት አለ ተብለናል ልናይ ነው። አብራችሁን ሁኑ። ይሄንን ቪዲዮ ላይክ እና ሼር ሰብስክራይብ አድርጉ ጋይስ። ዩ ጋይስ ሰብስክራይብ ባቸው ሰብስክራይብ ምን ያርጉ? ድጋሚ አንቺ ዳናዝ ድሮም የመሀይም ነገር እንዲህ ነው። እና ጋይስ ምን ልላችሁ ፈልጌ ነው ቻናላችን በጣም እየታየ አይደለም። እና ምንድነው ችግራችሁ? ለምንድነው ሰብስክራይብ የማታረጉት? ካሜራው አልተመቸኝም። ሌት ጋር አድርገው ላይ ላድርገው እንዴ? እና ጋይስ ያለውን ነገር እናሳያችኋለን። አብራችሁን ሁኑ። አሁን በራይድ ነው የምንሄደው። ሰው ቤት ለመፈለግ በራይድ ይሄዳል። ቅብጠት ቀበጥ የሆነች ጓደኛ አለችን እና ይኸውላችሁ ራይድ እየጠራን ነው። ያለውን ነገር እናሳያችኋለን። እንወዳችኋለን። ላይክ እና ሼር እንዳይረሳ እሺ። ዩቲዩብ ያው እየወጣን ነው ጋይስ። ዩ ጋይስ ቻላውጣን ነው ከተቻለ እና ቼካል እንዳታውቁ ይዛ ማለት መጨረሻ የለመደብሽ ካሜራችንን እንጠርጋለን አለ ኦ ሴክሲ ሌዲ እና የሄድነው ጋይስ ያለ ቤቱ እንደዚህ ቢሆን ምርጥ ነው። እንደዚህ አፓርትመንት ግን ያበደ ነው ወይ? እናንተ ለምን አትፈልጉልን ጋይስ? ቤት ፈልጉልን። ራይዱ ያ ነው መሰለኝ ጋይስ። አይ ራይድ እየጠበቅን ነው። ሰዎች ሲያምር ደግሞ እንዴት እንዳይሽ ደርሷል ያልሽ ራይድ ውስጥ ገብተናል። አሁን እየሄድን ነው። እንዴት ነው ያየሻቸው አንቺ? በጣም ነው የምትገላመጪው አንቺ። እና ጋይስ ያው በዚህ ጠራራ ፀሐይ ቤት ለመፈለግ ወደዛ ወደዚህ እንግልት እያልን ነው። እና አግዙን እስኪ ሪኮመንድ አድርጉናል። ታውቁት ካለ ገስታውስ እዚህ ቆም ነው እሺ። መጣው ሰው ወይኔ ሰውዬው ካገቡ ተጠብቀኝ ነገር መብራት ምናምን ይጠርቻለሁ። መገናኛ ላሳያችሁ እስኪ። እዚህ ሰፈር አይደለም አለ ግን እውነትም ማለት መገናኛ በጣም ምርጥ ነው። እንትና ነው ማንም የላት ጓደኛ የሚለው ማለት ፌቨን እኮ እኛ ሰፈር ነው ነገርሽ። እና ዩት ክራውድዱን እዩት እዩልኝ ብቻ ደስ የሚለው እኛ ወደዛ አይደለም ጋይስ። ጋይስ ያው እየተንከራተትን ነው። 2-3 ቤት አየን ግን አይሆንም። ላይ ጠባብ ነው፣ ሰርቪስ ቤት ነው እና አይሆንም። አሁን ደግሞ ሌላ አለ ብለውን እየሄድን ነው። አጅሪት እና በጣም ከባድ ነው ቤት መፈለግ፣ የምር ከባድ ነው ጋይስ። እልባሎች ናቸው እነዚህ ሁለት። ለማክ ነው ማዛያት
ሩካ ተምረን ነበር። ጉዞ ወደ ቤት ፍለጋ ወደ አዋሪ እየሄድን ነው። ሩቅ ነው እንዴ? ስማም እዚህ ድረስ መተን ነው አይሆንም። ማርያም ግን ኖርማሊ እንትን ሰዎች እንዳይደብራቸው ግን ቆይ አሁን እንደዚህ ለፈለጉበት ይቀበላል እና በጣም ለፉ። ግን ከተከራየናቸው ደግሞ አሪፍ ያገኛሉ። ከኛም ከእነሱም ያገኛሉ። ስራ ነው። እኔም ከዚህ በኋላ እንደውም ደላላ ሆነ ዋተኝ እና ጋይስ ያውላችሁ ፀሐዩ አነደደን እና ምንድነው ሩቅ ነው ግን በጣም እንዴ ለፋን እኮ ለፋን ጋሩ ብሏል ፈጣሪ ጥራሽ ግራሽ እሺ ለምን ብዬ ነው ልከራይም ጉራንጉር እዚህማ እንዳልሽውም ለራይድ ማሽኮና ትራንስፖርት ራሱ አማዛን እና ጋይስ ላሳያችሁ እና ያለውን ደግሞ ቤቱን አሳያችኋለሁ፣ ቀርጽላችኋለሁ። አዎ ያስካው ቤት አላገኘን። ዛሬ ልፋት ሆነና መገናኛ መሀል ቆመን ነው መገናኛ አይደለም ባልዳራስ ቆመን ይኸው ከቅድም ጀምሮ እስካሁን ቆመን ቤት የለም እየተባለ ማለት ነው ኮንዶሚኒየም እና አንድ ስቱዲዮ ደግሞ 30,000 ብር ይላል። 30,000 ባልዳራስ 30 ሳይሆን በቃ ምን ችለው 25 ነው። 3 ሴቶች ናቸው። በቃ አፋልጉን እባካችሁ ቻግሩና እና ጋይስ በቃ ባልዲውን እንገባለን። አረንጋባለን አሁን ቤት ከማጣታችን የተነሳ ስማ ጉርጓድ እንገባለን እያለ እሱማም ጥሩ ነበር ያሉት። ለደባል አፓርትመንት ቤት ተሳቢ ምናምን ነገር ይቆማል። ፎክስ ነው 47,000 አለኝ ለሶስት ፈርኒች ነው 47,000 ውድ ነው። ፈርኒች አይደለም እንዴ? ይሄ እንትን የሚባለው እና የሆነ ባልደራስ ግዳሽን ጋይስ ኤዳን የተማረችበት ትምህርት ቤት እዩት። እዛ የተሟላ መሆን አለበት። ቆንጆ ናቸው ዛሬ ተማረችው እና አሁን ግራ ገብቶናል። አገኘ ታገኛቸዋል። እሺ ነው እንመለስ አንዴ ለባለቤቷ አልደውላለሁ። ቤቷ አለ በቃ መረጋጋት ጥሩ ነው። እየተረጋጋን ነው። ቤት ተገኝቷል። ጠብቁናል። ቤት ተገኝቷል ጋይስ። ያው ጠብቀን ነው። ኮንዶሚኒየም እንደ ሳላከራያችሁ 9 ደቂቃ እንደምን ቢሆን ከእንትን ከዳሬዋ ያንተን ዘመድ የቀጣሪ ቤቱ ተገኝቷል። ቤቱ ተገኝቷል ጋይስ እና እስቲ ቤቱን ደግሞ እናሳያችኋለን ምን እንደሚመስል ምናምን። ላይክ እና ሼር ሰብስክራይብ አድርጉ እሺ። ያት ሞናሊዛ የምትገላመጠው ነገር ያው 8 ሰዓት ወጥተን 12 ሰዓት መሸ። ቤት በመፈለግ ህይወታችን አለፈ። አሁን ወደ የት ነው እየሄድን ያለው? ወሰን በአቋራጭ ወደ ወሰን እየሄድን ነው። ሞ ጋይስ ያው ድቅቅቅ ብለን አመድ ስናሳዝን ጉስቁል ብለን አበን መሰለኝ። ምን ትመክሩናላችሁ? ቤቱ የሚቅር ፊቱ የሚለች አንድ ቲክቶከር ባለቤቷን አታሳይምና ባልሽን እንትን ቪዲዮ አሳይናት ፊቱ የጅል ነው ጅል ነው ስለዚህ አላሳይም። እና ጋይስ ያው ወሰን እየሄድን ነው። በቃ በኋላ ደግሞ እንቀርጻለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስጋ ምንድን ነው የምንበላው? አረም ምግብ እኛም መብላት እንፈልጋው በርገር እንዳትዪ ወይ ደግሞ ክለብ ሳንዱች ክለብ ሳንዱች አትወጪ ማንቺ። እኔ የባለፈው ኑድልስ እንዴት እንዳስጠላ ኑድልስ
አንቺ ጠላው ዘጋኝ እግዚአብሔር። ሁለተኛ ጠዋት ደግሞ በሳይኛ ድጋሚ እንዴት እንደተሰቃየ አመመሽ? ሙሉ ቀን አልበላውም ብሻታለኝ ማለት ነው። ምስኪን እኔማ አልበላም ማለት እንዴ ሳይ ራሱ ዘገነነ። አሁን የሆነ እንጀራ ነገር ጋይስ የሆነ እንጀራ ፍትፍት ካለ ስጋ አይቤ ጎመን ያለው ለምን 2000 አበሻ ነው እኮ ማለት ነው። ታንዳላችሁ ታንዳው ሸራተን ሆሊባ ዝም ብለህ ሄደሽ እስቲ ደው አንድ ጓደኛችን አለ እዛ ሸራተን ይዝናናና እሱ ጋር እንደውላ ዝም ብለን ከምናሳልፍ በራሳችን ወጪ ከምንዝናና እንብላ። በራሷ አትዝናና። አዎ እንዴ ህጉ አይፈቅድም፣ መጽሐፍ ቅዱስም አይፈቅድም አይደል ጋይስ? ምንድነው እናንተ የምትሉን? እና ይኸውላችሁ ቆመናል እዛ ከተሳካ ግን ይዛም ጋር የት አሪፍ ቤት ከሆነ እናንተ ይበላል። ኮንዶሚኒየም ነው እንጂ ኮንዶሚኒየም ነው እንዴ? ኮንዶሚኒየም ነው። ለዛ ጽድት ያለ ሰፈሩ እዚህ ታየሽው ላይ ይበልጣል በእውነት እኔ ስለማውቀው እና አሁን ራሱ አሪፍ ነው ብላችሁን እዚህ ይሄን እኮ አላየሁትም ያን ሰፈሩ ስለማውቀው። ይሄኛው ግን በጣም ነው የሚያስጠላው። ይሄ አሁን ይሄድበት የቅድሙ ነው በጣም ተዘግቶ ነው መሰለኝ። ያ የረጅም ያደረበት እንትን ነው እኮ ሲዘጋ አንድ ቤት ሰው የነበረበት ስላልጸዳ ተከፋፍቶ ምናምን አየር ሲያገኝ እንትን ይላል። በጣም ሰላሳይላን እንዴ እኔ እኮ ሊቀንስ መስሎኝ ምንም አልገባቸውም እነሱ ደፋ ግን አንቺ ጨዋታ 25 ማን ያላችሁ? ኧረ 25 ማን ይሆናል? 10000 ራሱ እንዴት ይሆናል? 25 ሲል ሊቀንስ መስልሻል። በጣም ርካሽ ቤት ነው አባባል ይመስላል። ጌታን እኔም እንደዛ ነው ኤክስፔክት ያደረኩት። ዋው 10 ሊለን ነው እንዴ? ካንካ ጀራሽ እንዴ 30 ነው ብሎ ጋይስ ቤቱን ብታዩት እኮ ማለት ነው በስማ በበል ነው የሚያስብለው። በእውነት የመረቀበት ነው እንጂ ሰባችን ቤት ነው እንዝናና በይ ቡግሬ አንቺ እኮ ታድልሽ እና አሁን ደግሞ ወደ ወሰን ሄድን ነው። መገናኛ እየደረስን ነው። መገናኛ እዚህማ ብናገኝ ምርጥ ነበር ለኛም ላንቺም። አዎ ለማኪም እኮ አሪፍ ነው። ወሰን ይቀርባል። ባምቢና ይሻት ማይ ጋድ ምን ሆነች? አለሻትም እንዴ ላይፍ ላይ ገብታ እኔ እንጃ ግን አሪፍ ኮንዶሚኒየም ማርያምን እየመጣ ያምሽውን እንዴ ነው ላልቀርጸው ለምንድነው የምቀርጸው? ማርያምን እየመጣ እንዴ ነው ባምቢ ባይዛው ፍሬንዷ ነበረች። አውላሽ ብላት ነው ባምቢን ቪዲዮ ካየሽው ኮሜንት ኤዳን ኮሜንት አድርጊላት እና ወደነዋል ባምቢዬ የምር ቪዲዮሽ በስማም ያበደ ነው። አይሻላ ለምንድነው እንትን ምንድነው ያለችው ቪዲዮ ለምንድነው ወደ ኋላ ምን ዞር ይላታል። ወደ ኋላ ካልዞር ቪዲዮ ቫይራል አይወጣም። ይሻላል ከታችን እንግዲህ ፒፕል እኮ እግዚአብሔርን አስቸጋሪ ስትዞሪ መከራ ስትዞሪ ለምን ምንድነው ፕላናችሁ? እና ጋይስ በቃ ደከመኝ። በኋላ ደግሞ ከምግብ በኋላ እናወራለን። ቆመናል እንቆማለን። ቆመናል። አሁን ቤቴ ነው የምገባው። ወደዚህ አልመጣም ወደ